ብልትሽን የምትታጠቢው በተሳሳተ መንገድ ነው። ለምን እንደሆነ አብራራላችኋለሁ። ይህን እንዴት ማድረግ እንደሚቻል በኢንተርኔት ላይ በጣም መጥፎ ምክሮች አሉ። እያንዳንዷ ሴት ይህን መረጃ ማግኘት አለባት። ሰላም፣ ዶክተር ትንሳኤ ነኝ። በዚህ ቪዲዮ የብልትን ንጽህና እንዴት መጠበቅ እንደምትችይና ይህንን በምታደርጊበት ወቅት ባለማወቅ ለሽንት ቱቦ ኢንፌክሽን እንዲሁም ለመጥፎ ጠረን ሊዳርጉሽ የሚችሉ ልምዶችና መጠቀም ስለሌለብሽና መጠቀም ስላለብሽ ምርቶች እንመለከታለን። ሴት ልጅ በመልካም መዓዛ መታወቅንና የጥሩ መዓዛ ባለቤት መሆንን ትመርጣለች። በዚህ ምክንያት ለግል ንጽህና አጠባበቅ ትልቅ ቦታ ትሰጣለች። ታዲያ የሴት ልጅ ብልት እንዴት መጸዳት እንዳለበትና ምን ማድረግ እንደሌለብሽ ከመነጋገራችን በፊት ሰብስክራይብ ማድረጉንና የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። ምክንያቱም እንደዚህ አይነት ጠቃሚ የሆኑ የጤና መረጃዎች እንዲደርሱ። ታዲያ በመጀመሪያ ስለ ብልትሽ የአካል ክፍሎች ማወቅ ይኖርብሻል። ይህንን በሁለት ከፍለን ማየት እንችላለን። የመጀመሪያው የአካል ክፍል ከውስጥ የሚገኝና ልጅ ለመውለድ፣ የወር አበባ ለማየት እንዲሁም ጾታዊ ግንኙነት ለማድረግ የሚረዳ የአካል ክፍል ሲሆን ልክ እንደ ሌሎች የውስጥ አካል ክፍሎች በፍጹም መጸዳት የለበትም። ይህም በሕክምናው አጠራር ቫጃይናል ካናል በመባል ይጠራል። ይህም ራሱን የሚያጸዳ የአካል ክፍል ነው። ይህንንም የሚያደርገው የተለያዩ መንገዶችን በመጠቀም ነው። የመጀመሪያው ፈሳሽን በማመንጨት ሲሆን፣ ሁለተኛው መንገድ ደግሞ ጠቃሚ የሆኑ ባክቴሪያዎችን ወይም ኖርማል ፍሎራዎችን በመያዝ ነው። እነዚህ ጠቃሚ ባክቴሪያዎች ሌሎች ጎጂ ባክቴሪያዎች በብልት ውስጥ እንዳይራቡ ያግዛሉ። በተጨማሪም አሲዲክ የሆነ ፒኤች ስላለው ሌሎች ማይክሮ ኦርጋኒዝሞች እንዳይራቡና እንዳያድጉ ያደርጋል። ስለዚህ ይህን ክፍል ለማጽዳት ስትሞክሪ ያለው ፒኤች ስለሚቀየር እና ጠቃሚ የሆኑ ባክቴሪያዎች ስለሚወገዱ ለተለያዩ ኢንፌክሽኖች ትጋለጫለች። ከሚፈጠሩት ኢንፌክሽኖች ጋር ተያይዞ የሚመጣ የብልት ፈሳሽ ለውጥ፣ መጥፎ ጠረን እንዲኖር ሊያደርግ ይችላል። ከዚህ በተጨማሪ የውስጥ የአካል ክፍል በመሆኑና ሴንሲቲቭ በመሆኑ የምትጠቀሚያቸው ኬሚካሎች፣ ሳሙናዎች ኢሪቴት እንዲሆን ወይም እንዲቆጣ ያደርጉታል። ስለዚህ የማቃጠል፣ የመለብለብ፣ የመድረቅና ከዚህ ጋር ተያይዞ በጾታዊ ግንኙነት ወቅት የሚኖር ምቾት ማጣትና ህመም ይኖራል። ሌላኛው የአካል ክፍል ደግሞ ከውጭ የሚገኝና ሌሎች የመራቢያ ክፍሎችን የሚይዝ ነው። ፒውቢክ ኤሪያ የሚባለው ሞስ ፒውቢስን የሚይዝ ሲሆን ይህ ቆዳ በፀጉር የተሸፈነ ነው። ላብ የሚያመነጩ እጢዎችና ወዝ የሚያመነጩ እጢዎችን የሚይዝ ቆዳ በመሆኑ ልክ እንደ ሌሎቹ የቆዳ ክፍሎች ሁሉ ወዝና ላብ ያለው ነው። ስለዚህ በአግባቡ ለብ ባለ ውሃ እና ሳሙና መጸዳት ይኖርበታል። ሌላኛው ደግሞ ቡልቫ የምንለው ክፍል ነው። ይህም የተለያዩ ስኪን ፎልዶች ወይም የቆዳ ጥፋቶችን የሚይዝ ሲሆን የሽንት መውጫ ቀዳዳንና ቫጃይናል ኦፕኒንግን ይይዛል። በጣም ሴንሲቲቭ የሆነ ስለሆነ ለብ ባለ ውሃ ብቻ ማጽዳት በቂ ሲሆን ሳሙና በፍጹም መጠቀም የለብሽም እና ሻወር በምትወስጂበትም ጊዜ የምትጠቀሚው ሳሙና ወደ ብልት ውስጥ አለመግባቱን እርግጠኛ መሆን አለብሽ። በተጨማሪም ብልትሽ ውስጥ ድረስ ገብተሽ የምትታጠቢ ከሆነ ይህንን ካሁን ጀምሮ ማስወገድ ይኖርብሻል። ከዚህ በተጨማሪ ፊንጢጣንና በፊንጢጣና በብልት መሃል ያለውን ቦታ በደንብ ማጽዳት አስፈላጊ ነው። ብዙዎች የሚረሱትና የሚተዉት ቦታ ነው። ነገር ግን በፊንጢጣ አካባቢ ያሉ ባክቴሪያዎች በቀላሉ ወደ ብልት እንዳይገቡና ኢንፌክሽን ወይም ኢሪቴሽን እንዳይከሰት ይጠቅማል። በዚህ ምክንያት ከሚከሰቱ ኢንፌክሽኖች ውስጥ የሽንት ቱቦ ኢንፌክሽን ይጠቀሳል። የብልት ንጽህናን አጠባበቅ ስናስብ ማወቅ ያለብሽ ነገሮች አሉ። የመጀመሪያው ሁልጊዜ ጠዋትና ማታ ከላይ እንደተጠቀሰው መታጠብ ነው። በቀን ውሎች ውስጥ ላብ፣ እርጥበት እንዲሁም የቆዳ ወዝ በመራቢያ አካላት አካባቢ ይኖራል። እነዚህ ሁኔታዎችም ለባክቴሪያ መራባት ምቹ ሁኔታን በመፍጠር ለኢንፌክሽን የሚያጋልጡ ሲሆን ለመጥፎ ጠረን መፈጠርም ምክንያት ይሆናሉ። በመሆኑም ገላን ከመታጠብ ባለፈ ትኩረት ሰጥቶ የመራቢያ አካላትን ንጽህና መጠበቅ በጣም አስፈላጊ ነው። ቢሆንም በቀን ውስጥ በተደጋጋሚ መታጠብ የብልት አካባቢ መድረቅና መቆጣት ያስከትላል። ስለዚህ በተደጋጋሚ ከመታጠብ መቆጠብ አስፈላጊ ነው። የወር አበባ በሚኖርበት ወቅት ግን እንደ አስፈላጊነቱ መታጠብንና ንጽህናን መጠበቅ ይቻላል። ቅድም እንደጠቀስነው በምትታጠቢበት ወቅት መጠቀም ያለብሽ ሽታ የሌለው ሳሙናን ሲሆን በብልት ላይ ዋይፕ አለመጠቀም ይመከራል። የተለያዩ የሴት ንጽህና መጠበቂያዎች ምርቶች ያሉ ሲሆን እነዚህ ምርቶች አላስፈላጊና መጠቀም የሌለብሽ ምርቶች ናቸው። ሁሉም ሴት የራሷ የሆነ ጠረን ያላት ሲሆን ይህ ፍጹም ጤናማ ነው። ከላይ እንደጠቀስነው በየቀኑና በአግባቡ ንጽህናሽን መጠበቅ ከቻልሽ ይህ ጠረን የሚጎላ ባለመሆኑ ለዚህ ዓላማ ተብሎ የሚዘጋጁ ሳሙናዎችን፣ ስፕሬዎችን እና ዲዮዶራንቶች የመሳሰሉት ምርቶችን በብልት ላይ መጠቀም አይገባም።
እንደነዚህ ያሉ ምርቶች ተፈጥሯዊ የሆነውን የብልት ፒኤች በመቀየርና ጠቃሚ የሆነውን ባክቴሪያዎችን በማስወገድ ለተለያዩ ኢንፌክሽኖችና ለመጥፎ ጠረን እንድትዳረጊ ያደርጋሉ። በምትታጠቢበት ወቅት መጀመሪያ ያለብሽ ከብልት ሲሆን ፊንጢጣና አካባቢውን ማጽዳት ያለብሽ መጨረሻ ላይ ነው። በፍጹም ፊንጢጣን ከነካሽ በኋላ ብልትሽን መንካት የለብሽም። በፊንጢጣ አካባቢ ብዙ ባክቴሪያዎች ያሉ ሲሆን ወደ ብልት እንዲገቡ ምክንያት ይሆናል። በዚህም ምክንያት ለሽንት ቱቦ ኢንፌክሽን እና ለባክቴሪያል ኢንፌክሽን እንድትጋለጪ ያደርጋሉ። የሽንት ቱቦ ኢንፌክሽን ብዙ ሴቶችን የሚያጠቃ ኢንፌክሽን ሲሆን ንጽህናሽን በምትጠብቂበት ወቅት ጥንቃቄ ማድረግ አስፈላጊ ነው። ሽንት ቤት ከተጠቀምሽ በኋላ ሶፍት ወይም ዋይፕ ከሆነ የምትጠቀሚው ከኋላ ወደፊት ሳይሆን ከፊት ወደ ኋላ መጥረግ ይኖርብሻል። ልክ እንደ ዶቭ እና ሴታፊል ሽታ የሌላቸው መታጠቢያዎች ተመራጭ ሲሆኑ በሳሙናም ይሁን በውሃ ስትታጠቢ ወደ ብልት ውስጥ እንዳይገባ ጥንቃቄ ማድረግና የተጠቀምሽውን ሳሙና በደንብ መለቅለቅሽን እርግጠኛ መሆን ይኖርብሻል። ሌላው ለንጽህና የሚጠቅምሽ ነገር ደግሞ የፓንት ምርጫሽ ነው። ሴንቴቲክ የሆኑ ፋብሪክስ ልክ እንደ ናይለን እና ፖሊስተር ያሉት ማለት ነው እርጥበትና ሙቀት የሚፈጥሩ ናቸው። እርጥበትን መምጠጥ አይችሉም። ስለዚህ እንደዚህ አይነት ፓንቶችን ስትጠቀሚ እርጥበቱና ሙቀቱ ለባክቴሪያ መራባት እና ለይስት ኢንፌክሽን አመቺ ሁኔታን ይፈጥራል። በተጨማሪም መጥፎ ጠረን እንዲኖር ያደርጋል። ስለዚህ ኮተን የሆኑና የማይጣበቁ ፓንቶችን መጠቀም፣ እርጥበት ሲኖርም ቶሎ ብሎ መቀየር ሌላኛው ንጽህናን መጠበቂያ ዘዴ ነው። የምትለብሻቸው ሱሪዎች፣ ቁምጣዎች እንዲሁም ስፖርት በምትሰሪበት ጊዜ የምትጠቀሚያቸው ልብሶች በጣም የተጣበቁ መሆን የለባቸውም። የሚይዙሽ ከሆነ ሙቀት የመፍጠርና እርጥበት እንዲኖር የማድረግ ባህሪ ይኖራቸዋል። በምትተኝበት ወቅትም ሰፋ ያለ የውስጥ ሱሪ ማድረግ ወይም ከነጭራሹ አለማድረግ ይመከራል። የምትገዣቸውን ፓንቶች አዲስ ቢሆኑም ሳይታጠቡ ማድረግ የለብሽም። በምታጥቢበት ጊዜም ሽታ ያላቸው ሳሙናዎች አለመጠቀም እና በደንብ በውሃ ማለቅለቅ ተመራጭ ነው። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።